ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ወዳጆች ሆይ ፍቅር ከእግዚአብሔር ባለፈው ያየነው ምንድነው? የፍቅርን ምንጭ ፍቅር ምንጩ መነሻው ያንተ ስለሆነ ነው የምትሰጠው የምትነሳው ለሆነ ሰው የምትሰጠው ለሆነ ሰው የማታካፍለው የሆነው ካንተ ስለመሰለ ነው። ፍቅር ካንተ አይደለም፣ ፍቅር ከእግዚአብሔር ስለሆነ አሁን ይሄ ነገር እንደ ትእዛዝ ሆኖ የተቀመጠልህ እንደ ኦፕሽን ያልተደረገብህ ያንተ አይደለም። እንደዚህ አድርጌ ብር ከኪስ ያውጥቼ ለፓስተር ትንቢት ብሰጣት ይሄንን ብዬ ብሩ ከማ አይደለም ከሷ አይደለም ከፓስተር ትንቢት አይደለም። ብሩ ከማን ነው? ከኔ ነው። ከኔ ስለሆነ በዚህ ብር የምታደርግበትን ነገር የምናገረው ማን ነኝ? እኔ ነኝ። ስለዚህ ፍቅር ካንተ አይደለም ከእግዚአብሔር ነው። ምን እንደምታረገው ፍቅር እንዴት እንደሚሆን ፍቅርን መቼ እንደምታወጣው እንዴት እንደምትገልጠው እንዴት እንደምትኖርበት መመሪያው ከኔ ነው። ያንተ ከሆነ ለከሌ ነው ለከሌ አይደለም ትላለ። ያንተ አይደለም። አሁን ፍቅራችን ለሁሉ ያልሆነው ቋሚ ያልሆነው ኦን ኤንድ ኦፍ እንደ መብራት እንደ ማብሪያ ማጥፊያ የሚበራ የሚጠፋ የሆነ ጊዜ ለሆኑ ሰዎች ምናምን በቡድን የተቧደነው ፍቅሩ የኛ ስለመሰለን ነው። ፍቅር ካንተ አይደለም። እየሰጠው ነው ያለውን ፍቅር ካንተ አንተማ ባዶ ነበርክ፣ አንተማ ሙት ነበርክ፣ አንተማ ጨለማ ነበርክ፣ አንተማ ተስፋን ያጣ ምስኪን ነበርክ። አንተማ ፍቅርን ራሱ አታውቀውም። ፍቅር የሚባለውን ራሱ ያወቅነው ከማን ነው? ከእግዚአብሔር ነው። ሲያሳውቀን በምንድነው? በመስዋዕት ነው፣ በመስቀል ነው። መስቀል ባለፈው ላቭ ኢን አክሽን ነው። ፍቅር በተግባር ነው። አሜን። ኢየሱስ ክርስቶስ ማለት የተብራራ የእግዚአብሔር ፍቅር ማለት ነው። ኢየሱስ ክርስቶስ ስንል የተገለጠው የእግዚአብሔር ፍቅር ማለት ነው። ላከው አይደለም ይላል። አንድ ልጁን ምን አለው? ላከው። ከፍቅሩ ከወደደን ከትልቅ ፍቅሩ የተነሳ ምን ሙታን እያለን የማይገባን እያለን ስለዚህ ፍቅርን ሼር ልታረግ ስታስብ የሚገባው እንደሆነ ፍቅር ካሰብክ ያንተ ፍቅር ሮንግ ይሆናል። የተቀበልከው የእግዚአብሔር ፍቅር ሮንግ ይሆናል። ምክንያቱም ለኛ ምን አይለንም? አይገባንም። የእግዚአብሔር ፍቅር ለኛ በመገባት ባለመገባት ከሆነ አይገባንም። የኢየሱስ ሞት ለኛ አይገባንም። የመስቀል ፍቅር ለኛ ምን አይለንም? አይገባንም። ስለዚህ ኢየሱስ ክርስቶስ ስንል የተገለጠ የእግዚአብሔር ፍቅር እያልን ነው። አሜን። ኢየሱስ ክርስቶስ ስንል የተብራራው የእግዚአብሔር ፍቅር። ኢየሱስ ስንል የእግዚአብሔር ፍቅር እየተብራራ ነው። መስቀል የእግዚአብሔር ፍቅር በሙላት የተገለጠበት አክሽን አካል ለብሶ ምን ያለበት የተገለጠበት ቦታ ነው። ይሄውም ቃል ነው የሚለን ፍቅር የሌለው ይላል። ፍቅር የሌለው እግዚአብሔርን አያውቅም። ስለ እግዚአብሔር አያውቅም አይደለም። ስለ እግዚአብሔር ልታውቅ ትችላለህ። በእውቀት ደረጃ፣ በማስተርስ ደረጃ፣ በዶክትሬት ደረጃ ስለ እግዚአብሔር ቴዎሎጂ ተምረህ ስለ እግዚአብሔር ልታውቅ ትችላለህ። እግዚአብሔርን ማወቅ ማለት ከእግዚአብሔር ጋር ኢንቲሜሲ ስለመኖር ነው የሚያወራው። ይሄ ስለ እግዚአብሔር አያውቅም አይደለም የሚለው። ፍቅር የሌለው ስለ እግዚአብሔር አይደለም የማያውቀው፣ ራሱ እግዚአብሔርን አያውቅም። ያ ማለት ከእግዚአብሔር ጋር ህብረት የለውም። ፍቅር የሌለው ሰው መውደድ አልችልም፣ እኔ እጠላለሁ፣ ሰውን ሳይ ያናድደኛል፣ እንትናን ሳይ ዝም ብሎ ያበሳጨኛል፣ በዩ ይለኛል፣ እንትን ይለኛል የምትል ከሆነ እግዚአብሔርን ስለማታውቅ፣ እግዚአብሔርን ወደ ማወቅ ዘንበል በል። እግዚአብሔርን ካወቅከው፣ እግዚአብሔርን ስታውቀው፣ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር አለው አይልም። እግዚአብሔር ምንድነው? ፍቅር ነው።
ማን ባህሪው ነው። አንዱ የመለኮቱ ባህሪ ፍቅር ነው። እግዚአብሔር እኛ ጋር የተገለጠው ሲመክረን በፍቅሩ ነው፣ ሲገስጸን በፍቅሩ ነው፣ ሲያድነን በፍቅሩ ነው፣ ሲመልሰን በፍቅሩ ነው፣ ሲቀጣንም በፍቅሩ ነው። ከኛ ጋር ያለው ኮሙኒኬሽን እግዚአብሔር በጠቅላላ በፍቅር ነው። ስለዚህ እግዚአብሔር ምንድነው? ፍቅር ነው። መለኮታዊ ባህሪው ነው። ባለፈው ተናገርቻለሁ አለ ሁለተኛ ጴጥሮስ ላይ ከመለኮታዊ ባህሪው ተካፋዮች እንድንሆን የተካፈልከው ያካፈለ የመለኮታዊ ባህሪው አንዱ ምንድነው? ፍቅር ነው። ስለዚህ ከእግዚአብሔርን አውቀዋለሁ፣ ከሱ ጋር ነበርኩኝ። እኔ መብራት ነኝ፣ እኔ አምፖል ነኝ ብላ ቻምፖል እኔ አምፖል ነኝ፣ እኔ መብራት ነኝ ብላ ይሄንን ብርሃን ካልሰጠች ብርሃን አይደለችም፣ መብራት አይደለችም። መብራት ነኝ ማለት አትችልም። መብራት ነኝ ማለት የምትችለው ምን እስካለች ነው? እስካበራች ነው። እዚህ ጋር የመቆየቷ ዋስትና እስካበራች ነው። ባለፈውም ብያቸዋለሁ። እዚህ ጋር ማብራቷን ባቆመች ቅስፈት ዳኒ ይመጣል፣ ጣጣ አርጎ ይጥላታል። እዚህ ጋር የመቆየቷ ጋራንቲዋ ማብራቷ ነው። ብርሃን ነኝ ብላ ማብራቷ መታየት አለበት። ስለዚህ ከእግዚአብሔር ጋር ውያለሁ፣ እግዚአብሔርን አውቃለሁ የምንል ከሆነ እግዚአብሔርን ማወቃችንን ገላጩ ማስረጃው እንደዚህ አንበልብሎ መስበክ አይደለም። ረጅም ሰዓት 3 ሰዓት ተንበርክኮ መጸለይ አይደለም። እንደ ኤሊ በአማረ ድምጽ አስረቅርቆ መዘመር አይደለም። እንደ ወንድማችን አሳምሮ መጫወት አይደለም። እዚህ ጋር እያነቡ ዋይ ማለት አይደለም። እግዚአብሔርን ታውቀዋለህ፣ ማስረገጫው ፍቅር ነው። ሰው እግዚአብሔርን አውቀዋለሁ ከእግዚአብሔር ጋር ነው ሙለው፣ ከእግዚአብሔር ጋር ጊዜን አሳልፋለሁ፣ ከእግዚአብሔር ጋር እየተነካካው ነው፣ ከእግዚአብሔር ጋር ቆይቼ ነው የወጣው አይደለም እንዴ? ሁሉ ጊዜ አባቢ ይናገራል። ሰው ኪችን ቆይቼ ነው የወጣሁት ካለ እንኳን ሽንኩርት ይሸታል። ኩሽና ቆይቶ የወጣ ሰው እንኳን ሽንኩርት ይሸታል። ከእግዚአብሔር ጋር ውለ እግዚአብሔርን አውቃለሁ ብለ ከእግዚአብሔር ጋር ጊዜን አሳልፌያለሁ ብለ መገለጫው ማስረጃው ፍቅር ነው። አሜን። ሰው የሚገባው ትውልድ የሚገባው ከእግዚአብሔር ጋር አሳልፌያለሁ ስትለኝ የሚገባኝ በፍቅር ነው። ለኔ በመታሳየው ምህረት፣ ርህራሄ፣ ፍቅር የተገለጠ የተብራራ እግዚአብሔር አብራርቶ ያሳየህን አይነት ፍቅር ለኔ ስትሰጠኝ ከእግዚአብሔር ጋር ህብረት እንዳለ እግዚአብሔርን እንደምታውቅ ሳትነግረኝ አውቀዋለሁ። አዎ አውሬነት፣ ክፉነት፣ ጨካኝነት፣ ርህራሄ አልባ እየተገለጠብህ እዚህ ጋር መደዳ በጥቅስ በቆሮንቶስ ገብተ አብድዩ ጋር ወጥተ በእንባቆም ተምዘግዝገ በእስቄል ጋር ሾልከ በራይ ብትወጣ መገለጫው አይደለም። ስለ እግዚአብሔር ታውቃለህ፣ እግዚአብሔርን አታውቅም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። እኔ ልባርካችሁ፣ እግዚአብሔርን በማወቅ ተባረኩ። ስለ እግዚአብሔር ሳይሆን ራሱ እግዚአብሔርን በማወቅ ተባረኩ ብዬ ባረኳችሁ። ስለዚህ አንድ ልጅ ከአባቱ ጋር ቸርች ቆዩ። ፓስተር ነው የሰበከው፣ ስለ ፍቅር ነው። ወገኖች ሆይ እንዋደድ፣ ፍቅር ነው የጎደለኝ ብሎ ዘምሮ አስለቅሶ አልቅሶ ሰብኮ ምናምን ወጣ። ከዛ በመኪና እየሄዱ አንድ ሰው በፊት ለፊቱ መጣና እንዴ መንገድ ዘጋበት። አንተ አይኔ የለም ምናምን ሲል አባባ ፍቅሩ ወደቀብህ፣ ፍቅሩ ጠፋብህ ፍቅሩ አባቴ ፍቅሩ ጠፋበት፣ አባቴ ፍቅሩ ወደቀበት አለ። አያችሁ፣ ስለ እግዚአብሔር ስታውቁ ስለ ፍቅር ትሰብካላችሁ። እግዚአብሔርን ስታውቁ ፍቅርን ትኖራላችሁ። ስለ እግዚአብሔር ስታውቁ ስለ ፍቅር ትሰብካላችሁ። እግዚአብሔርን ስታውቁ ፍቅርን ትኖራላችሁ።
ፍቅር እግዚአብሔር እንድናወራው የሰጠን ጉዳይ ሳይሆን እንድንኖረው የሰጠን ህይወት ነው። ፍቅር እግዚአብሔር እንድናወራው እንድንተርከው በተከሸነ ቃል እንድንሰብከው የሰጠን ጉዳይ ሳይሆን እንድንራመደው እንድንተነፍሰው እንድንኖረው የሰጠን ህይወት ነው። እመኑኝ እኔ እንደፈለገ አመትና እንደፈለገ አይነት የስብከት ዕውቀትና የስብከት ችሎታ ቢኖረኝ ሰማይ እኔን ኢቫሉዌት የሚያደርገኝ በኖርኩት የፍቅር ህይወት ነው። ሰማይ ኢቫሉዌት የሚያደርገን በኖር ነው የፍቅር ህይወት ነው የሚመዝነን። ባለፈው ነገር ሁለተኛ ጴጥሮስ ሲናገር እነዚህ ነገሮች ለእናንተ ሆነው ቢበዙ በክርስቶስ በጌታችን በኢየሱስ ክርስቶስ ዕውቀት ሲያውቃችሁ እሱ ሲያውቃችሁ ስራ ፈትና ፍሬ ቢሶች እንዳትሆኑ ያደርጓችኋል። አያችሁ በክርስቶስ ዕውቀት እንዴት ነው የምትታወቀው? ለሰዎች ዕውቀት አይደለም። አው የሰዎች ዕውቀት ስለ እግዚአብሔር ማወቅ ያረካቸዋል። ስለ እግዚአብሔር ማወቅ ያረካቸዋል። እግዚአብሔር ግን ስለሱ ማወቅ አይደለም እሱን ማወቅ የሚያስደስተው። ምክንያቱም እሱን ማወቅ እሱን እንድትገልጠው ያረጋል። እሱን እንድትገልጠው ያረጋል። አሜን። በዚህ የእግዚአብሔርን ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በህይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታል። ሳክሪፋይሲንግ ነው። ሳክሪፋይስ ነው ያደረገው። ምን? አንድያ ልጁን ላከው፣ ሰጠ፣ አስተላለፈ። ፍቅር ካንተ ወደ ሌላው ማስተላለፍ ነው። ሌላው ባልቻለበት በኩል ለሱ ምን ማለት ነው? መገኘት ነው። አንተ ጋር ያለውን ነገር አንተ ጋር ያለውን ፍቅር ወደዛ ምን ማለት ነው? መላክ ነው፣ መስደድ ነው። እሱ ጋር ስላለው እውነታ አይደለም፣ አንተ ጋር ስላለው ፍቅር ምን ማድረግ ነው? መስጠት፣ ማስተላለፍ ነው። ይሄንን ነው እየተጠየቀን ያለው ፍቅር። ፍቅር የናንተ ስሜት አይደለም። ስሜት አይደለም። ፍቅር ህይወት ነው። ፍቅር የሚኖር ህይወት ነው። የሆነ የጊዜው ስሜት አይደለም። ደስ ብሎን የምንተቃቀፈው መተቃቀፍ አይደለም። ፍቅር እሱ አንዱ መገለጫ ነው እንጂ ፍቅር አይደለም። መስዋዕትነትን ነው የሚያመለክተው። ሰደደው። ምን? አንድያ ልጁን። አንድ ልጁን አይደለም፣ አንድያ ካሉት ከብዙ አንዱን አይደለም፣ አንድ ነው ያለው፣ አንድያውን። ምን? ፍቅር ይሄ ነው። ፍቅር እንድትሰጠው ለኔ የሚል አይደለም፣ የራስን የሚፈልግ አይደለም። ለራስ ቅድሚያ ለራስ ቅድሚያ ይሄ የአጋንንት መልእክት ነው። ኖ አንድያ አለው፣ አንድያውንም ፍቅር አሰደደው። ለዚህ ነው ኢየሱስ የተብራራ የእግዚአብሔር ፍቅር ያልኳችሁ። ኢየሱስ ማለት የተገለጠ የእግዚአብሔር ፍቅር። እኔ ኢየሱስ ስል የተገለጠ የእግዚአብሔር ፍቅር እያልኩ፣ የተብራራ የእግዚአብሔር ፍቅር ኢየሱስ ሰደደው። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር ለኛ ተገለጠ። ግለጠው። ለዚህ ነው ከተሰወረ ፍቅር የተገለጠ ተግሳጽ ይሻላል ይላል። ለምን? ግለጠው። እግዚአብሔር ወዳቸው እነዚህ ልጆች ምን ላድርጋቸው? ወዳቸዋል። አለቁ። ያሞተ አላለም። ይሄ አይደለም ፍቅር። ግለጠው። እንዴ እየገለጡ አይደለም እንዴ? ስለምወዳት ብለው 7 የሚወጉ እየገለጡ እኮ ነው። አትሊስት ስለምወዳት ነው ብሎ አሲድ የሚደፋ እየገለጠ እኮ ነው። አንተ ግለጠው። ሰማያዊውን ፍቅር ግለጠው። ያ የዓለም ፍቅር ነው። ዓለም ፍቅሯን እኮ እየገለጠች ነው አይደል? ፍቅሯን ትገልጣለች። የኛ የተቀበልነው ሰማያዊ ፍቅር ነው። ያካፈለን ፍቅር፣ የማይገል ፍቅር፣ ራስን አሳልፎ የሚሰጥ ፍቅር፣ የራስን አሳልፎ የሚሰጥ ፍቅር። የዓለም ፍቅር ወደድኩ ብሎ የሷን የሚነጥቅ ነው፣ መልኳን የሚነጥቅ ነው፣ ህይወቷን የሚነጥቅ ነው። ምን ወደድኩ ብሎ? የኛ የተካፈልነው ፍቅር የሚያሰጥ ነው። አሜን። የሚያሰጥ ነው። ሃሌሉያ። ልጁን
እንደ ላከ እናንተ ላከው እንደ ላከ እንጂ እኛ እግዚአብሔርን እንደወደድነው ራሱ አይደለም። ፍቅር እንደዚህ ነው። እኛ እግዚአብሔርን እንወደዋለን እንደምንለው አይደለም። እንኳን ራስ በራሳችን እንደምንወደደው እግዚአብሔርን እንወደዋለን እንደምንለው አይነት እሱ ራሱ መለኪያ መሆን አይችልም። እንኳን የዓለም ፍቅር፣ እንኳን የእርስ በርስ ፍቅር። እንግዲህ እኛ እግዚአብሔርዬ የኔ ጌታ የኔ ጠንበለል የኔ ምናምን ብለን የምንብረከረክለት ወደዋለሁ እግዚአብሔርዬንማ ብለን የምንለው እግዚአብሔርን ወደዋለሁ የምንለው እሱ ፍቅርን አይገልጸውም። እግዚአብሔር ፍቅር ብሎ የሚጠራውን ፍቅር አይደርስበትም፣ አይገልጸውም። ለጉብዝና አይደለም፣ ለጉብዝናችን አይደለም፣ ለበደላችን፣ ለአጥፊነታችን፣ ለሙታንነታችን፣ ለማይገባው ማንነታችን ልጁን ላከው። እናንተ ላከው፣ ወደ ዓለም ላከው ማለት አሁን ለወንጌል እንኳን ወደ ጅንካ የሆነ ሪሞት እንኳን ሲላክ እኮ ምን ነው ጨከኑበት። አውቀው ወደ እንትን ላከው ማለት አይደለም። ማለት ወደ ዓለም እኮ ለክርስቶስ እጅግ የማይገባው ቦታ ነው። የላከው እኮ ወደሆነ የተሻለ ነገር ወደ ወደቀው እኮ ነው። ክብሩ ወደማይፈቅድለት እኮ ነው። ሊያየው ወደማይገባው ነው። እሱነቱን ወደማይመጥነው ነው የላከው። ፍቅርን አስልኮልሃል። ፍቅሩ ግን ምን አለ? ላከው። ሉካን ቡድን እንደሆነ የተሻለ ቦታ እንዳታስብ፣ ወደ ዓለም ወደሚዋረድበት፣ ወደሚተፋበት፣ ወደሚሰቃይበት፣ ዋጋን ወደሚከፍልበት፣ ሊመጣበት ወዳልተገባው። አያችሁ ፍቅር እንደዚህ ነው። ልትሄዱበት ወዳልተገባችሁ ልትሄዱ ያስገድዳችኋል። የተካፈልነው ፍቅር ልንሄድበት። እሱ እኮ ነው የበደለው። እኔ ልሄድ አይገባም፣ ሂድ። ልጁን ወደማይገባው ነው የላከው። አይገባህም፣ እውነቱ አይገባህም፣ ግን ሂድ። ፍቅር ያስኬዳል። እውነቱ ከታየማ ኢየሱስ ወደኛ መምጣት ሊልከው አይገባም ነበር። አያችሁ የተካፈልነው ፍቅር እንደዚህ ነው። ልጁን ወደማይገባ። ስለዚህ ፍቅርህን ወደማይገባ ቦታ መስደድ ኖርማል ነው። ታስ ፍቅር በድሎኛ፣ በድሏል፣ ሂድ ወደለሰጠው ደግመው ውደደው። እኔ እኮ ከአንድ ሁለት እማኞች አሉኝ። ያ በደል ሲፈጸምብኝ በዙሪያዬ እማኝ ነበረኝ እኮ የደነገጡ እማኞች አሉ። ግንስ ሂድ ላከ እንጂ ብሎ ፍቅርን እያስረዳ እኮ ነው እዚህ ጋር። ፍቅር እንደዚህ አይደለም ማለት ነው። ፍቅርን እኮ ነው የሚያብራራው፣ እግዚአብሔርን አይደለም የሚያብራራው። እዚህ ጋር የሚናገረው ጋር ራሱ ፍቅርን ነው የሚያብራራው። ፍቅር እንደዚህ ነው። እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ፍቅር እንደዛ አይደለም። ፍቅርን ከማይሆን ቦታ እየኮረጃችሁ ነው። ፍቅርን ከእግዚአብሔር ከእውነተኛ ፍቅር ኮርጁ። ስለዚህ ስኮረጅ ምንድነው? ያንተ ብርቅ የሆነውን ትክክል የሆነውን ነገር ምን ማለት ነው? መላክ ነው። ወዴት? ወደማይገባ ቦታ። ያንተ ፍቅር፣ ያንተ ይቅርታ፣ ያንተ በጎነት፣ ያንተ ቸርነት፣ ያንተ መልካምነት አይገባውም፣ ግን ላከው። ፍቅርህን ላከው። እኔ እንደማይገባችሁ ባስብ አትድኑም። ያንን ወንድም ያንን እህት የምታተርፈው የምታድነው የማይገባውን ስትልክለት ነው። ይድናል። ላይድን አይችልም። የበደለህን ሰው ሄደ እንደበደለ እሱም አካባቢም ሁሉም እያወቀ እስቲ ሂድና እግሩ ጋር ተንበርክክና አንተ እንድትበሳጭም እኔም ሳምቲንግ አድርጌያለሁ ይቅርታ እንደዚህ ስላረኩ እስቲ በለው። አይችልም። ከዛ በኋላ አንተን ላይሰማ አይችልም። አንተ ውስጥ ያለውን ኢየሱስን ስታቀብለው ተንሰፍስፎ ነው የሚቀበል። ግን በአማላጅ እንኳን መታረቅ እየከበደህ እያየ
እንዴት ነው የሚቀበልህ? ኢየሱስህን ላከው። እግዚአብሔርን እኮ ምን ብሎ ነው የተቀበልነው? አስቀድሞ እዚህ ቁጥር 1 ላይ ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ። እግዚአብሔር እንዴት አድርጎ? እንደዚህ ምን የማይገባንን ስለ በደላችን እኛ በዳዮች ሆነን የማይገባንን እሱ ምን አለን? ላከልን። እንደዚህ አድርጎ ነው የወደደህ። ስትወድ እንደዚህ አድርገህ ውደድ። ይገባዋል እያልክ አትስጥ። አንተ የተቀበልከው ፍቅር የማይገባህን ነው። ስለዚህ ፍቅርን ለማይገባ ሰውም ሊሆን ይገባዋል። ያንተ ቡጢ ሊገባው ይገባል እኮ አይደል? ፍቅር ሳይሆን ቡጢ ይገባዋል ለምትለው ያን ፍቅር አባቢ ስለ ደም ሲያስተምር ደማችንን ሊያፈሰው ሲገባ ደሙን አፈሰሰልን ኢየሱስ ይላል። ያደረግነው ስራ የበደልነው ስራ የኛን ደም ነበር ማፍሰስ የሚገባው በንዴት፣ ግን እሱ ደሙን አፈሰሰልን። ልክ እንደዛ የተቀበልነው ፍቅር የሚላክ ነው፣ ወዳልተገባው የሚላክ። እሱ ወደ ዓለም ላከው የሚለው ቃል እየገባኝ ነበር። ወደ ዓለም ላከው። ፍቅራችሁን መላክ ይሁንላችሁ። አይገባቸውም ወደ በደሏችሁ፣ ወደ ቆሰሏችሁ እነሱማ እግዚአብሔር እንትን ውስጥ ስለምትሏቸው ለነሱ መሄድ ይሁንላችሁ። ፍቅራችሁ ወደ እነሱ ይሂድ፣ ወደማይገባቸው ወዳላችኋቸው ዛሬ በኢየሱስ ስም ፍቅራችሁን መላክ የምትችሉበት ጸጋና አቅም ይሰጣችሁ። ወንጌል ይቀላል። እናንተ እንዲህ ሲሆን ወንጌል ይቀላል። ወንጌል ይቀላል። ቀለለው። እግዚአብሔር እኛ ማግኘት ቀለለው። ተሸነፍን። ጠብ አለን። ማን ያልተንበረከከ በፍቅሩ? ዛሬ ምን አዝቶብን አይደለም፣ አስፈራርቶን አይደለም፣ ልኮልን ነው። እናንተ ላኩላቸው። ይቅርታችሁን ላኩላቸው፣ ምህረታችሁን ላኩላቸው፣ ፍቅራችሁን ላኩላቸው። ስደዱላቸው። እግዚአብሔር ኢየሱስን እንደሰደደልን ልክ እንደዛው እንደተሰደደላችሁ ስደዱላቸው፣ ላኩላቸው። ምህረታችሁን፣ ይቅርታችሁን፣ ፍቅራችሁን፣ መተዋችሁን ላኩላቸው።